ስላንቺ ልቡን ሞልቶ የሚናገር ሰው ለምን ነካሽኝ ለምን መጣሽ ብሎ ሲልሽ እኔ ከአንቺ ይልቅ እኔን ነው ያመመኝ። ስለዚህ ይህን ነገር ላለመስማት ራስሽን ቁጭ አርጊና ለትንሽ ቀን ጠይቂ ምን እንደምትፈልጊ ለምን የጥሞና ጊዜ የሚያስፈልጋሉ። ዘር ተረጋጊ። አንተም ብትሆን ያን ሁሉ ስታወራላት የነበርክ ሴት ያን ሁሉ ነገር ከፈልኩላት ከፈለችልኝ ስትል የነበረችን ሴት ዛሬ ተነስተክ ግንኙነታችሁ እንኳን ቢቋረጥ ነገ ተገናኝታችሁ ሰላም ትባባሉ ይሆናል። እንደዚህ አዋርደህ መሳደብ አንተ ክብሬ ከምትለው በጣም ወርደህ ዘቅጠህ ነው ያገኘው። ክብሩን የሚፈልግ ሰው ቢሰደብ እንኳን በነገራችን ላይ ክብሩን የሚፈልግ ሰው ወይም ደግሞ እኔ ክብር አለኝ ብሎ የሚል ሰው የናቀውን ወይም የሰደበውን ሰው የሚያከብር ነው። ያከበረክ ሰው ዛሬ አባጣው አልቀረ ጎባጣው አልቀረ እርግጥ ያደረጓቸው እርግጥ የነ ብሩኬ ጃማ ተረግጧል። እኔማ ቤኪ ማለት ነው ያለች ፀጉር ራሷ አስራት ሞላ። እሷም እንግዲህ አዳሯን ተንሸራታ ማደሯ አይቀርም። ወይ እናቴ ማነው ስሙ ፍፄ እኔንም አናዶኛል። ወይ ይዘርጊ እርገጭልኝ እስኪ ዛሬ እኔንም ጨጓራዬን ላጥ ያደረገው ላጥ። እንዴት ከዩ ጋር ፕሮግራም ብሎ አንድ ላይ ተቀምጦ በዛ ላይ ደግሞ ቡራን ጠርቶ የቡራል በቃ ብሎት ሀይሚትን ጠርቶ ያደባድባል። ይዘርዬ ኧረ ጥሩ አይደለም። መረገጥ አለባቸው። ሁሉም ይረገጡ። ሲረገጡ እርግጥ ነው በደንብ የምነካነካ ነው። ካልተረገጡ እነዚህ ልጆች አርፈው አይቀመጡም። ነገ ደግሞ ከዚህ የባሰ ይዘው ይመጣሉ። ወይ ለተመልካች ክብር የላቸው፣ ወይ ለራሳቸው ክብር የላቸው፣ ወይ ለጓደኞቻቸው ክብር የላቸው። ምድረ ወስላቶች ማለት ነው። ወስላቶች እኔ ወስላታ ብያቸዋለሁ። ወስላቶች እና ይረገጡ በደንብ እና ደግሞ ቆይ እስኪ እናዳምጣቸው። እኔማ ሱስ ይዞኛል እኮ የወሬ ሱስ። ቆይ ወይ ዘንድሮ ዛሬማ ኬኩን እኮ የተጫወቱበት ኬኩን በምግብ ራሱ ተጫወቱ አይደል እንዴ? አሁን ቡራ ራሱ እንደው አላውቅም እንደው እንቅልፍ ወስደ ይሆን ቡራዬ። ሀይሚቲማ ለጥ ነው የምትለው ሀይሚቲ ብዙ ደጋፊ አላት። እስኪ ቆይ እስኪ አንድ ቁጥር እየጻፈች ነው የቁራን ያረገች። እሺ ጨረሳችሁ? ወሬ አለቀ። አሁን እሺ ጓደኝነትም ከለዛ ነው እኮ ዩዘርዬ። ለምን አንቺም የሆነ ነገር እያለ ብለን እኛ እኮ አንድ የሆኑ ከዛም ከዚህም እየሰደቡን እየዘቀዘቁን ስለሆነ ለምንድን ነው የምንዘቀዘቀው? መሀል ከሌለ ታዲያ የቱርክ ፊልም የሆነ ነገር አናይም እንዴ? ስለምታዳሉ ነው ብርቴ። አታዳሉ ላይ ልንገርሽ፣ ጓደኝነት ከሌላቸው ምናምን እሱን ብቻ አይደለም ልንወቅስ የሚገባው። ማስተካከል ያለባት ልንገርሽ፣ ሴት ልጅ ህይወቷን ማስተካከል ያለባት እሷ ነች። ትክክል ሳፍዬ። ፈጣጠሯ ሳይሆን አዋዋሏ ነው ያስጠላት። ቆሻሻ ስለምትውል ነው እንጂ ዝንብን እንድንጠላት ያደረግነው ቆሻሻ ስለምትውል ነው። አዋዋሏን ተሳምር። ለዛ ነው ምለው 19 ዓመት በኋላ ቆይ አንዴ ቆይ እናንተ ዩዘር ግን ማለት ነው ዩዘር ግን ታደላለች። እውነት ለመናገር ታደላለች። ብዙ ጊዜ ቡራዬን ትቀጠቅጠዋለች። ሀይሚቲን ግን ማለት ነው መቀጥቀጥ አትፈልግም። ስለ ሀይሚቲ ክፉ ነገር እንደ ብታጠፋ ራሱ አጥፍታለች ብላ ለመናገር በጣም ነው የሚከብዳት። ቡራን ግን ቅጥቀጥ ነው የምታደርገው እስከሚበቃት። አሁን እየታዘቧት ነው እነ ፋፊ ራሱ ማለት ነው። ፋፊም ታዝባታለች። ማናት ያቺ ፍቅር ነው የምትባለው? እስኪ ቆይ ለያት። ቆይ አይደል ለስራ የመጣችሁ በስራ እንኳን ብትሆን ኮንፊደንስ ኑሮ ልትናገር መቅዲ አይኑ ለስራ ብትፈለግ ራሱ ቆይ በቃሽ ፋፊ በቃሽ። መቅዲ ራሱ ታዝባታለች። እውነት ለመናገር እኔም ብዙ ጊዜ ዩዘርዬ ጎበዝ ነሽ፣ አነጋገር ትችያለሽ፣ አስተዋይ ነሽ፣ ግን አድሎ ታደርጊያለሽ ብዙ ጊዜ በቃ ሀይሚቲን ትደግፊያለሽ። ቡራን ደግሞ ትንሽ የምትነቅፊው ነገር አለና ጥሩ አይደለም።
ገኒ አባ እንደ ልቡ ናት። በነገራችን ላይ አባ እንደ ልቡ ታውቃላችሁ፣ ንድት ነው የምታደርገው። በቃ እንደ አባይ ውሃ ትነዳለች ገኒ። ወይ አምላክ የእስራኤል አሉ ደግሞ እዛ የሆነ ቦታማ ብሎክ አደረጉና አወጡኝ መሰለኝና እነሱ ደግሞ እነ ዩዘርን እየሰደቡ ነው። የቡራና የሀይሚቲ ደጋፊዎች እኮ ለሁለት ተከፍለዋል። አትካፈሉ፣ አንድነት ይበልጣል። አንዱን ዝቅ አንዱን ክፍ ደግሞ አታድርጉ ነው የሚሉት እነዛ ማለት ነው። እውነታቸውን ነው። በነገራችን ላይ እዚህ ቤት አድሎ ይሰራል። በተለይ መቅድ ቤት አድሎ ይሰራል። መቅድ ቤትሽን አስከብሪ፣ እሺ የኔ ቆንጆ ቤትሽን አስከብሪ። በተረፈ አንዳንዶቹ ደስ የሚል አስተያየት ይሰጣሉ፣ አንዳንዶቹ ደግሞ በእናታቸው እንደው አስተካክሉ። እንዴ እዚህ ጋ ህፃን ልጅ የለም እኮ ሁሉም አዋቂ ነው። ሀይሚም ትልቅ ሰው ናት፣ ቡራም ትልቅ ሰው ነው። የሚጠቅማቸውን የሚጎዳቸውን ያውቃሉ። አንዴ ስራ ነው ትላላችሁ፣ አንዴ ደግሞ ሪል ነው ትላላችሁ ማለት ነው። ስራ ከሆነ እኮ ሁሉም ናቸው በቃ ጥፋተኞች። እየተመካከሩ እንዲበል እያሉ ነው ማለት ነው የሚሰሩት።